እግዚአብሔር በእናንተ ላይ ዲዛይን ያደረገውን ነገር አድርጋችሁ ወንድሞቼ ጠሉኝ ተብሎ እግዚአብሔር የሰጠውን ነገር ቁጭ ተደርጎ ኖርማል አይኮንም። ነገሩን አጥበቀ ያዘው። ወንድሞቼ ነገ እግዚአብሔር ባሳየ መንገድ ይመጣሉ፣ መጥተው ይሰግዳሉ ብለሃል። አዎ አንተ ባልጠረጠርከው መንገድ መጥተው ይሰግዳሉ። ዮሴፍ ባየው ህልም ምክንያት ተጠላ። እግዚአብሔር ባሳየው ነገር ምክንያት ተቀናበት። በድሎ አይደለም፣ አጥፍቶ አይደለም፣ ኃጢአት ሰርቶ አይደለም። እግዚአብሔር በሰጠው ጉዳይ ነው የተጠላው። ሁለቱ ህልም አሰቃዩት፣ ሁለቱ ህልም አንከራተቱት፣ ሁለቱ ህልም ምርኮኛ አድርገው አሸጡት፣ ሁለቱ ህልም እስር ቤት ከተቱት፣ ሁለቱ ህልሞች አነገሱ። ሁለቱ ህልሞች የእስራኤል ባለ ታሪክ አረ ዘፍጥረት ምዕራፍ 37 ላይ የጌታን ቃል አብረን እናነባለን። ቁጥር 5 እናንብበው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ወንድሞቹም አባታቸው ከእነርሱ አብልጦ የሚወደው መሆኑን ሲያዩ ዮሴፍን ጠሉት፣ በቅን አንደበት ሊያናግሩት አልቻሉ። ዮሴፍም ህልም አለመ፣ ህልሙንም ለወንድሞቹ ሲነግራቸው የባሰ ጠሉት። ቁጥር 8 ወንድሞቹም ለካስ በላያችን ለመንግሥት ታስባለህና ለመሆኑ አንተ እኛን ልትገዛ አሉት። ስለ ህልሙና ስለ ተናገረው ቃል ከፊት ይልቅ ጠሉ። ቁጥር 11 ወንድሞቹም ቀኑበት፣ አባቱ ግን ነገሩን በልቡ ያዘው። ዘፍጥረት 37 የዮሴፍ ታሪክ ነው እና እዚህ ጋር እንግዲህ ሶስቴ ነው አይደል? በ11 ቁጥሩ 3 ጊዜ ጠሉት፣ አብዝተው ጠሉት፣ የባሰ ጠሉት፣ ቀኑበት የሚል በጣም በተደጋጋሚ በዚች ክፍል ላይ ያለ እና በጣም እግዚአብሔር በእናንተ ላይ አጀንዳ ካለው ማንም ሊጣላችሁ ይችላል። ያዕቆብ ከወለዳቸው ልጆቹ መካከል ከመጨረሻው ሁለተኛ ነው አይደል? ይሄ ልጅ ከዮሴፍ በኋላ የወለደው ቢንያምን ነው እና ዮሴፍ ከሚወደዱ ከሁለት ልጆች መካከል አንደኛው እሱ ነውና አባቱ ከሌሎቹ ይልቅ ይወደው ስለነበር በጣም አንድ ጌጠኛ ቀሚስ ገዝቶ ሰጠው። ደግሞ ልጅ ነው፣ ገና ልጅ ነው። ልጁ እንዲሁ ጥሎበት አባቱ ይወደዋል። አባቱ ይወደው ነበር የሚል ቃል አለ። ለዛ ነው የጠሉት እና ቀሚሱን ለብሶ እሱ ደግሞ ምንም ወንድሞቹን የማስቀናት ኢንቴንሽን የለውም። ዮሴፍ በሰላም ነው የሚኖረው፣ እነሱ ናቸው የሚበሳው። መጽሐፉ ሲነግረን እንደውም ዮሴፍ ወንድሞቹን ይወዳቸው ነው። አድርስ የተባለውን ነገር ይዞ ይሄድ ያደርሳል። ወንድሞቹ ሲጠፉ ፈልጎ ለአባቱ እንደውም እያመጣ ወንድሞቼ በዚህ ነው ያሉት እያለ የሚናገረው እሱ። ማንም የፈለገውን ሊሆን ይችላል። የእናንተ ኢንቴንሽንና ሞቲቭ ግን ንጹህ መሆን አለበት። እግዚአብሔር እድሜያችሁን ሁሉ ከእናንተ ጋር እንዲኖር፣ እግዚአብሔር ከእናንተ ጋር በዘመናችሁ ሁሉ እንዲሰራ፣ ያለ ጸጸት እግዚአብሔር በብዙ ስኬት ከእናንተ ጋር እንዲቆም የእናንተ ኢንቴንሽን፣ የእናንተ ሞቲቭ፣ መነሻ ሐሳብ ውስጣችሁ ልባችሁ ንጹህ መሆን አለበት። ዮሴፍ ልቡ ንጹህ፣ ወንድሞቹ ናቸው ክፉ፣ ወንድሞቹ ናቸው ተንኮለኛ። ዮሴፍ ልቡ ንጹህ ነው። ቀኑበትም ጠሉትም የሚለው እነሱን ነው። እሱ ለመጠላቱ የሚሰጠው ምላሽ ፍቅር፣ ለቅናታቸው የሚሰጠው ምላሽ በጎ ነገር። በፍጹም የሚያደርገው ፕሪቴንድ እያደረገ አይደለም፣ እያስመሰል አይደለም። ጄኒውን ነው ዮሴፍ እና በቀሚሷ ላይ እችን ቀሚስ የሰጠው አባቱ ያዕቆብ ነው። አባቱ ያዕቆብ ብቻ ሳይሆን እግዚአብሔርም ዮሴፍ ላይ አይኑን ጥሏል። ዮሴፍ አንድ በቤቱ መካከል ያለ ግለሰብ፣ አንድ የቤቱ ልጅ ብቻ አይደለም። የሚቀጥለውን የእስራኤልን 400 ዓመት የግብፅ ቆይታ ሪቫን ቆርጦ የሚያስጀምረው እሱ። ከዮሴፍ ጋር ነው አባቶች የሚገቡት። እግዚአብሔር ለአብርሃም የተናገረውን ትውልድ ለ4 ክፍለ ዘመን በሌላ አገር ይኖራል ያለውን ሪቫን ቆርጦ የአባቶቹን 400 ዓመት ቆርጦ የሚያስገባው እሱ። እግዚአብሔር አይኑን ጣለበት እና ልጁን እግዚአብሔር መጣና አንድ ሌሊት ህልም አሳየ። ልጁ ደግሞ በጣም ንጹህ ስለሆነ ያየውን ያወራል። ስለዚህ መጣና እንደዚህ ያላቸው ሰብስቦ 11ዱን ከፊቱ አቁሞ ህልም አየው አለ። እንዲሁም ጠልተውታል በቀሚሷ። ምን አየ እስቲ በለዋ ንገር። 12 ነዶ አየው። እሺ 11ዱ የእናንተ ነዶ ስብስብ ብሎ መጣው፣ የኔ ነዶ ለብቻው አቆመች ወጣ ብላ። ከዛስ ድፍት ቀና አሉ የእናንተ ነዶዎች እና ተሰግዱልኝ አየው ሲጣሉ። ከዛ ድጋሚ ህልም አየ። አባትየውን እስራኤልን ማለት ዛሬም አየው አለ። እስቲ ምን አየ አሉት። 11ዳችሁ እናንተ ኮከብ ሆናችሁ አለ። እሺ ፀሐይና ጨረቃ ሲል ያዕቆብ እሺ አለ ያዕቆብ። እኔም አለሁ ስሰግዱልኝ። አንተ እኔ አባት ነኝ እንዴት ነው የምሰግድልህ ብሎ ገሰጸው። ወንድሞቹ ጠሉት ይልና ያዕቆብ ግን ነገሩን በልቡ ጠበቀ። እዚህ ልጅ ላይ እግዚአብሔር አይኑን አስቀምጧል። እነ ይሁዳ እነ ሮቤል ምናምን በጣም እሳት አውጥ ስማርት ያደርጋሉ። ባይዘው ሮቤልም ትንሽ የበኩር ልጅ ነው፣ ትንሽ ሞኝ ነገር ነው አይደል? ሮቤል አሁን የያዕቆብ ልጆች መካከል ትንሽ ሞኝ ነው እና ልቡ ትንሽ ገራገር ነገር ነው። ሌሎቹስ እንግደለው አሉ። ዮሴፍ አንተ ወንድሞቹ እኮ ነው እንግደለው ሲሉ ዮሴፍስ ሮቤል
አረ ከምንገለው እንደው በእውነት ዝም ብለን እንሰራው፣ ይሁዳስ እንሸጠው። እሱ ብቻ ነው ምስኪን ታውቃል። እሱና ኢየሱስ ታናሽ አለ አብሮ እረኝነት የማይላክ ቤት አባቱ እግር ስር የሚቀመጥ ቢንያም የሚባል ሁለቱ ንጹህ ናቸው። ሁለቱ ጄኒዩን ናቸው። ዮሴፍ ባየው ህልም ምክንያት ተጠላ። እግዚአብሔር ባሳየው ነገር ምክንያት ተቀናበት። በድሎ አይደለም፣ አጥፍቶ አይደለም፣ ኃጢአት ሰርቶ አይደለም። እግዚአብሔር በሰጠው ጉዳይ ነው የተጠላው። የጠሉት ጠላቶቹ አይደሉም፣ ወንድሞቹ ናቸው የጠሉት። አብረውኝ ሳይድ ያደርጋሉ ብሎ የሚጠብቃቸው ሰዎች ናቸው አጌነስት ሆነው ሊያጠፉት የሚመካከሩ። እግዚአብሔር ባሳያችሁ ጉዳይ እርግጠኛ ከሆናችሁ ይሄ ታሪክ ነው የሚደገመው። እናንተ ሌላ እርግጠኛ መሆን ያለባችሁ ጉዳይ እግዚአብሔር እንዳሳያችሁ ብቻ ሳይሆን ልባችሁ ንጹህ መሆኑ። እንደ ወንድሞቹ ተንኮል ያሰበ ቀን ማንም አይደለም ራሱ በገዛ እጁ እግሩን ጎትቶ ይጥላል። እሱ ጄኒውን ከሆነ ግን እግዚአብሔር ይዋጋለታል። በዮሴፍ ፕሮግራም ውስጥ በሌላ አይነት ዲዛይን እግዚአብሔር ያለው ቦታ ያስገባዋል። እግዚአብሔር ባሳየው ነገር ነው እየመጣበት ያለው ይሁሉ መከራ። እንግደለው አያንግደለው፣ እንሰራው አያንሰራው፣ እንሽጠው፣ ይሄ ሁሉ የሚታቀድበት እግዚአብሔር ላይ ፕሮግራም አድርጎ መንፈሳዊ ዓለም ላይ ኮንሸሱ መሬት ላይ ከሚመጣባችሁ ነገር ጋር እየተጋጫችሁ እድሜያችሁ እንዳያልቅ እግዚአብሔር በእናንተ ላይ ዲዛይን ያደረገውን ነገር አድርጋችሁ ሙቱ። ወንድሞቼ ጠሉኝ ተብሎ እግዚአብሔር የሰጠውን ነገር ቁጭ ተደርጎ ኖርማል አይኮንም። ነገሩን አጥበቀ ያዘው። ወንድሞች ነገ እግዚአብሔር ባሳየ መንገድ ይመጣሉ፣ መጥተው ይሰግዳሉ ብለሃል። አዎ አንተ ባልጠረጠርከው መንገድ መጥተው ይሰግዳሉ። ዮሴፍ የመሰለው ምንድን ነው? እሱ አባቱ ቤት ገብቶ ወንበር ላይ ቁጭ ብሎ ወንድሞቹ እየመጡ እግሩን የሚያጥቡ ነው የመሰለው። ግብፅ ሄጄ እነግሳለሁ ብሎ መጫሰብ። እግዚአብሔር ዲዛይን ላይ ግን ያለው አየህ፣ ከያዕቆብ ቤት ያልፋል። የተናገረ ይፈጸማል። ሲናገረ አንተም ብሎ አይናገርም፣ ራሱን አይቶ ነው የሚናገረው። በመጽሐፉ ላይ ያለውን የዮሴፍን ታሪክ እስካነበብኩት ድረስ ሌላ ነገር ዮሴፍ አላየ። ሁለት ህልም አየ። ሁለቱ ህልም አሰቃዩት፣ ሁለቱ ህልም አንከራተቱት፣ ሁለቱ ህልም ምርኮኛ አድርገው አሸጡት፣ ሁለቱ ህልም እስር ቤት ከተቱት፣ ሁለቱ ህልሞች አነገሱት። ሁለቱ ህልሞች የእስራኤል ባለ ታሪክ አረጉት። እግዚአብሔር ሶስተኛ አላሳየውም። እግዚአብሔር እነሱን ጠበቀ። ዮሴፍ በእግዚአብሔር መንገድ ሄደ። ሁለቱ ተፈጸመ። ሁለቱ ሲፈጸም ግን የዮሴፍ አይነት ሰው ተፈልጎ እስከማይገኝ ድረስ የተሸጠበትን መንገድ አሰባችሁ። ምን አይነት ዲስአፖይንትመንት! ተሸጠ። ከዛስ ፓጢፋራ የሚባለው ሰው እየገዝቶት ከእስማኤላውያን የቤቱ አለቃ ባይዞ በኋላ ነው የሆነው። መጀመሪያ ዘበኝ በር ላይ ነው የሚቆም። ከዛስ በር እየከፈተ ያስገባል። ከዛስ የጳጢፋራ ሰረገላ ሲመጣ ይወለውል። መጽሐፍ ሲናገር ጳጢፋራ ዮሴፍን አየውና እግዚአብሔር ከዮሴፍ ጋር እንደሆነ አየ። ላሳድግህ ነው አለው። ምን በቤቴ ላይ አለቃት? እሺ ከሚበላው በቀር በሁሉ ነገር ከሚጎርሰው በቀር ነው የሚለው። እንደው መርዚ ኑሮ አይኑሮ ለዮሴፍ ብትገለኝ አንተ እንደማገለኝ ያውቃለሁ። እግዚአብሔር ካንተ ጋር በርስቱ ላይ ሾመው። ከአንቺ በቀር በጥሪቱ ላይ ሾመው። አንቺ ግን አልሰጠም። ከዛ በሙሉ በዚህ አቋሙ እስር ቤት ገባ። የመንገሻ መንገድ እየመጣው ነው ወደ ዙፋኑ ሲል ወደ እስር ቤት ቤዝመንት የሚሰቃይበት። ቀጥሎስ ምንም አይነት ፋይል የለውም። ምን አጠፋ የሚል ፋይል የለውም። ፍርድ ቤት ተጠርቶ የሚጠየቅበት ቀጠሮ አያዝለትም። ለምን? ዝም ብለው ነው የወረወሩት። ሌላው ተከሶ የገባ ከሆነ ክሱ ይታያል። ዮሴፍ የክስ ፋይል የለውም። ለዛ ነው እኮ ህልም ፈቶ የሁለቱን ህልም ፈቶ ያኛውን አንተ ትሞታለህ አለው። አንተ ችግር የለውም ባታስበኝ። አንተኛው ግን ወደ ስራ ስለምትመለስ ሂድና ለንጉሱ ንገርልኝ። ያለ ክስ ያለ ችግር ያለ ጥፋቴ ነው የታሰርኩት። ወደ ንግስና ደና እየሄድኩ እያለ ይኸውልህ መልሶ ጣለኝ። እንደው እባክህ ታስወጣኝ ሲለው ጠጅ አሳለፍ ምናል ልፈታ እንጂ እንደ ሄድኩ ነው የምነግረው ሲል ትፈታለህ። እኔ ኦልሬዲ አውቄያለሁ እንደምትፈታ እግዚአብሔር አሳይቶኛል። ሰውየውስ ከእስር ቤት እንደወጣ ረሳው የሚል ቃል እኔ ሙሴ አውቆ ነው የጻፈው። በእውነት አውቆ ከእስር ቤት እግሩ እንደወጣ ሰውየው እናቴ ፓራዳይስ ውስጥ ገባ። ቤተ መንግስት ይገባ። ዮሴፍ እንዴት ትዝ ይለዋል? በቃ ዮሴፍ ተረሳ። ይሄን መንገድ 14 ዓመት ነው የሄደው። ሰላያትን 14 ዓመት ነው የተሰቀለ። ከዛ እግዚአብሔር መቼ ሳይተውም ማለት ላንግ ሰው በቃ የልጅ ጨርሷል፣ ተመርቋል፣ ላንግ ሰው አለና ፈርዖን ጋር ሄዶ ለሊት ልማት አሁን ይኸውልህ ፕሮሰስ ተጠብቆ ነው ሲል ከእስር ቤት ቤተ መንግስት አሁን ርቀቱ ዮሴፍንስ ፕሮሰሱን ቆረጠው። ጊዜ ለፈርዖን ህልም አሳየው። እነዛ 7 የጥጋብና 7 የረሃብ የሚሆነውን በከብቶቹና በዛ በዛሎቹ አሳየው። ፈርዖን ህልም አይቶ ተጨንቆ ወሬው ማጆሮ ይደርሳል። ጠጅ ቀጁ ጋር ለአሁን ጠጅ ያሳለፍ ምን አዩ ጌታ ያለ 7 እንደዚህ 7 እንደዚህ 7 እንደዚህ 7 እንደዚህ ወይ እጅዛል ምን ነው አለው። ጌታዬ ይቅር ይበል። አንድ ብራዊ እዛ ስለ የዛሬ 2 ዓመት እንጀራ ብዡና እኔ ህልም አየና ያየናትን ህልም ነገር ነው ፈታት። እንደፈታው ሰውየውን እርሱ ወስዶ ሰቀሉት። እኔን ይኸው አቆመውኛል። እና አንድ ብራዊ አለ እግዚአብሔር አብሮት አለ። የታየ ነገር በሙሉ ይፈታል። እሱ ህልምን የመተርጎም ጥበብ አለው። ግን 2 ዓመቱ ነው። እኔም ሄጄ አላየሁትም። በህይወት ይኑር አይኑርም አላውቅም። እናስጠራው ሲል መጽሐፍ ሲናገር መዝሙር 104 ላይ ንጉሥ ልኮ አስፈታው። መልእክተኛ አይደለም የሚለው ንጉሡ ላከ። እግዚአብሔር ነው ላኪያ። ሂዱ ንጉሡ ጥበቃዎች አቤት ዮሴፍን አምጡት ሲል ልብሱን
ሁልቁልቅ አዲስ ለንጉስ እንደምትመጥሉ ምን ተፈጠረ ይላል ዮሴፍ። ምን ተፈጠረ? አንጠልጥለው አንከብከበው። ንጉሱ ፈርዖንን አይቶት አያውቅም። ጳጢፋራ ነው የሚሄዱ። አሁን በጳጢፋራ ቤት በኩል ቢሆን እኮ ነው ልክ የሚሆነው። እግዚአብሔር ሕግ ሰብሮ ቀጥታ ፈርዖን ወሰደ። በጠባቂ በምን የድሮ ደግሞ ነገስታት ባይዘው አማልክት ናቸው። ፈርዖን ማለት የበኩራት አምላክ ነው፣ ንጉሱ ብቻ አይደለም። አትጠቀው። ዮሴፍ ፊቱ ቆም በደረቱ ለጥ ብሎ አቤት ጌታዬ አለ። ህልም አለምኩ፣ አንተ ደግሞ ህልም የመፍታት ጥበብ እንዳለ ሰምቻለሁ አለ። ጌታዬ አለ፣ ህልምን የሚተረጉም አምላክ በሰማይ አለ፣ እኔ አይደለሁም አለ ሲለው ፈርዖን ትክክል እንጂ ለአምላክነቱማ እኔም እኮ መሬት ላይ አምላክ ነኝ በሰማይ ያለ ካልሆነማ እኔ ያልፈታሁትን ህልም። ከዛ ሲነግረው ዮሴፍ ተረጎመለት። ሲተረጎም ፈርዖን ስሜቱ ይሆን እንደዚህ ያለው እኔ ፈርዖን አለው አቤት አዎ በወንበሬ በልጣ ተዛስ ግብፅን ግዛ እህል እየገዙ እያለ ወንድሞቹ አላወቁትም የሚል ቃል እሱ ሳወቃቸው ከዛስ ወንድሞቹ እንደሆኑ ሲያቅ መንደረገ ባይጠብቁኝ ብሎ ወደ ውስጥ ገብቶ አለቀሰ። ከዛ እንዳያውቁበት ፊቱን ጠራርጎ መጣ። እናንተ ብቻ ናችሁ ልጆች ለአባታችሁ አላቸው። ኧረ አይደለም በጣም ትንሽ አለ። ትንሹ መምጣት ስለማይችል መንገድም ስለማይችል አባታችን ቀጥተነዋል ሲሉት አልመሰለኝም። አውቆ በልቡ እንደዚያ ቢንያምን ይዘውት እስኪመጡ ድረስ ታናሽ ወንድሙ ቢንያምን እስኪያመጡለት ድረስ ልትሰልሉ ነው የመጣ። በሉ የተወሰናችሁት እዚህ ትቀራላችሁ፣ የተወሰናችሁት ደግሞ ይቀርቷል የምትሉትን ወንድማችሁን ይዛችሁ ነው አላቸውና የሚገዙበት ጥሬ ብሩን ተቀበለ። ሰቅል ወርቅ ምናምን ተቀበላቸውና የገዙት እህል ውስጥ የሰጡትን ጥሬ ብርና ወርቅ አስገባ ውስጥ አስገባ። ከዛ እህሉን ጫኑላችሁ ብሎ አስጫነ። ሂዱ አላቸው። ያኛውን ይዛችሁት ነው አላቸው። ከዛ ወደ ቤታቸው ሄዱ። እስራኤልን አገኙት፣ ያዕቆብን ነገሩ። አንድ እዛ የግብፅ ልዑል ንጉሱ ፈርዖን ነው። ታናሽ ወንድም አለን ብለን ሳይቸግረን ታፋችን ወጥቶ ታናሽ ወንድማችሁን ይዛችሁ ካልመጣችሁ በቀር ብሎ እንትናን ይዞታል እና ቢንያምን ይዘን ወስደን ነው የምናስፈታው ሲሉ ያዕቆብ ዮሴፍ ሞቶ ከነ ሐዘኔ ወደ መቃብሬ ልወርድ ነው ስል የቀረኝን ቢንያምን ታስበሉብኝ ነው። እሱ ካልመጣ በቀር አለቅ እንደምንም ሰጣቸው። ቢንያምን ይዘውለት ሲሄዱ ዮሴፍ አልቻለም። ፊት ለፊት አለቀሰ። ወንድማቸው ዮሴፍ ዮሴፍ እዚህ ምን ትሰራለህ? ነግሳ ነው ሸጠውት። ወንድሙን አቀ ሂዱና ለአባቴ ልጅ ዮሴፍ በሕይወት አለ በሉ ይዛችሁት ነው ብሎ ሰረገላ አድርጎ እህል ጭኖ አባቱ እንዲመጣ ላከ። ለእስራኤል ሄደው ነገሩት፣ ልጄ ዮሴፍ በሕይወት አለ፣ አዎ በግብፅ ምድር ላይ ገዢ ሆኗል። እስራኤል አልቻለም። እንዴት በሰረገላ እየበረረ እንደመጣ ሲያየው አወቀው። እሱ ያውቀዋል፣ አባት ነው። ወንድሞቹ አቀፈው፣ ደረት ውስጥ አስገብቶ አለቀሰ። በእርጅናዬ አልቅሼ ወደ መቃብሬ ልገባ። ዮሴፍስ ሁለቱ ልጆቹን ይዞለት መጣ፣ ኤፍሬምና ምናሴ ይዞለት መጣ። እነዚህ ልጆቼ ናቸው። እስራኤል ምርኩዙን ተደግፎ እባርካችሁ፣ ልጆች እባርካችሁ። ወንድሞቹ አሁን ምንድን ነው የሚሆኑት? ደም ለውሰው ወስደው አውሮ የበላ ያለቋል። እነሱ ቁልጭ ይላሉ መሃል። አባትና ዮሴፍ ደግሞ ያለቅሳሉ። ቢንያምን መሃል አስገብተው ኤፍሬምና ምናሴና ያየው ህልም ያሳየው መከራ ብዙ ነው። የሰጠው ክብር ግን ወደ ከሁሉም የሚበልጠው እግዚአብሔር አብሮት ተራመደ። እግዚአብሔር ከዮሴፍ ጋር አብሮ ነው። ዮሴፍ በግብፅ ምድር አረጀ፣ እድሜ ጠገበ። ሊሞት ሲል ሰበሰባቸውና እንደዚህ አላቸው፣ እግዚአብሔር መጎብኘትን ጎበኛችኋል። ለእስራኤል ይሄ ምድር የእናንተ አይደለም፣ እግዚአብሔር ሲጎበኛችሁ እግዚአብሔር ይጎበኛችኋል አላቸውን። ስሙ ምን እንዳለ ታውቃላችሁ? አጽሜን ይዛችሁ ከዚህ ምድር ውጡ። እዚህ ምድር የፈርዖኖች መቃብር ውስጥ ነው ያስቀመጡት። ያኔ የሚወጣው ትውልድ ይዞኝ ይውጣ፣ እዚህ ምድር እንዳታሳርፉ፣ እማርፈው እግዚአብሔር ለአባቶቻችን ቃል የገባበት ምድር ነው ብለው ከ400 ዓመት በኋላ ሲወጡ ባይዘው የዮሴፍን አጽም ይዘውት ወጡ።